በመቀጠል እንዴት አድርገን በኪቦርድ ሰሌክት ማድረግ እንደሚቻል አሳያችኋለሁ። በኪቦርድ አንዳንድ ቃል ሰሌክት ማድረግ ከፈለግን ለምሳሌ አክት የሚለውን ብቻውን ሰሌክት ማድረግ ከፈለግን የመጀመሪያው ላይ ወይ መጨረሻ ላይ ከርሰሩን እናስቀምጣለን። መጨረሻ ላይ ካስቀመጥ ሺፍትን እንጫንና የሌፍት አሮ ኪ ክሊክ 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 እያደረግ ሰሌክት ማድረግ እንችላለን። ሙሉ መስመሩን በኪቦርድ በአንድ ጊዜ ሰሌክት ለማድረግ የመስመሩ መጀመሪያ ላይ ከርሰሩን እናስቀምጣለን። በመቀጠል ሺፍትን እንጫንና ሳንለቅ ዳውን አሮ ኪ እንጫናለን። 2 ወይም 3 መስመሮችን ሰሌክት ማድረግ ከፈለኩኝ ሺፍትንና የምፈልገው መስመር እስኪደርስልኝ ድረስ ዳውን አሮ ኪ እንጫናለን። ጥሩ። አሁን ኮፒ ፔስት የሚባል ነገር ላሳያችሁ። የተጻፈውን በሙሉ በአንድ ጊዜ ሰሌክት ማድረግ ከፈለግን ከርሰሩን ፈለግነው ቦታ እናስቀምጥና ኮንትሮል ሳንለቅ ኤ እንነካለን። አያችሁ፣ ሁሉንም በአንድ ጊዜ ሰሌክት አደረገልን። ከዛን ከፈለግ ኮፒ ማድረግ እንችላለን። ኮፒ ለማድረግ ኮንትሮል ሲ እንነካለን። ከዛም ባዶ ቦታ ላይ ክሊክ እናደርጋለን። ከዛን ፔስት ለማድረግ ኮንትሮል ቪ። አያችሁ፣ ኮፒ ያደረግነውን ፔስት አደረግን። እንደገና መድገም እንችላለን። ኮንትሮል ቪ ኮንትሮል ቪ ኮንትሮል ቪ ኮንትሮል ቪ። ጥሩ። አሁን ብዙ መስመሮች አሉ። ሁሉንም በአንድ ጊዜ ሰሌክት ማድረግ ከፈለግ ቅድም እንዳልነው ኮንትሮል ኤ እንነካለን። ሁሉንም ቦልድ ማድረግ ከፈለግ ቢን ስንነካ ሁሉም ቦልድ ሆነልን ወይም ሁሉም ደመቅ ያለልን። ሁሉም ደመቅ ያለውን ማጥፋት ከፈለግ ኮንትሮል ኤ ስንነካ ሁሉንም በአንድ ጊዜ ይመረጣልን። በመቀጠል ቦልድን ስንነካ ወደ ነበረበት ተመለሰ። መልካም። በመቀጠል የተወሰኑ መስመሮችን ብቻ ሰሌክት ማድረግ ከፈለግን ለምሳሌ ከ1 እስከ 3 ያሉትን መስመሮች ብቻ ሰሌክት ማድረግ ብፈልግ የመስመሩ መጀመሪያ ላይ ከርሰሩን አስቀምጣለሁ። ከዛን ሺፍትን እጫናለሁ። ሺፍትን በመጫን ዳውን አሮ ዳውን አሮ ዳውን አሮ 3 ጊዜ ዳውን አሮ ነካለሁ። 4 ከፈለኩ 4 ጊዜ፣ 5 ከፈለኩ 5 ጊዜ ነካለሁ። ከዛን ከፈለጋችሁ ይህንን ቦልድ ከፈለጋችሁ አንደርላይን ማድረግ ትችላላችሁ። 5ኛውን መስመርና 6ኛውን መስመር ብቻ H1 ማድረግ ብፈልግ ከርሰሬን የ5ኛው መስመር መጀመሪያ ላይ አስቀምጣለሁ። ከዛን ሺፍት ጫናለሁ። በመቀጠል 2 ጊዜ ዳውን አሮ ኪ ነካለሁ። አሁን 5ኛውና 6ኛው መስመር ሰሌክትድ ሆነዋል። በመቀጠል ከፈለክ H1ን ከፈለክ H2ን ከፈለክ H3ን መንካት ይችላል።